የማወራው ነገር አብዛኛው ሰው ትሬድ ማድረግ ይቅርባችሁ ነው ብለው። ሁሉም ሰው ትሬደር መሆን አይችልም። ሁሉም ሰው መሆን አይችልም። ሚን 1,000 10,000 20,000 ቢኖር ማንኛውም ሰው ዝም ብሎ ብድግ ብሎ የሊስትሮ እንትኑን አስቀምጦ ወይ ከድለላ ምናምኑ ነገር ቁጭ አድርጎ ገብቼ በቃ ባይ ሲል ቁማር ውስጥ ነው የገባው አብዛኛው ትሬደር። ኢትዮጵያ ውስጥ ያለው አሁን አብዛኛው ቁማር እየቆመረ ነው፣ ጋምብል እያደረገ ነው። ትሬድ እያደረገ አይደለም። ሊመስለው ይችላል እኔ ትሬደር ነኝ ወይ ደግሞ እንደዛ እያደረገ ሊመስለው ይችላል። ግን አብዛኛው ሰው 98-99% የሚሆነው ሰው ዝም ብሎ ጋምብል እያደረገ ነው። ይህን ያልኩበት ምክንያት ምንድን ነው? ትሬዲንግ ራሱን የቻለ የሆነ እውቀት ስለሚፈልግ፣ አንደኛ የኢኮኖሚክስ እንዴት እንደሚሰራ ማወቅ አለበት። አንድ ሰው እንዴት ከረንሲ በምን ምክንያት እንደሚወርድ በምን ምክንያት እንደሚጨምር ማወቅ አለበት። ራሱን የቻለ የሪስክ ማኔጅመንት እንትኖችን መማር አለበት። ስለ ፕሮባቢሊቲ ስለ ስታት ማወቅ አለበት። ምን ያክል ነው ፕሮባቢሊቲ ምን ያክል ነው የሚለውን በስነስርዓት ስታቲስቲክስ እና ፕሮባቢሊቲን መማር መቻል አለበት፣ ማወቅ አለበት። አይ ነው አብዛኛው የተማረ ሰው አንድ ኮርስ ይማራል፣ ያውቃል እንዴት እንደሆነ ሰው ሳንቲም ብገለበት ከስንት ፐርሰንት ምናምን የሚለውን በትንሿ እንኳን ይማራል። ግን አብዛኛው ሰው ያንን ኖሌጅ አንደርማይን ያደርገዋል፣ አይጠቀሙም። ተረዳኝ። ሞር ኢሞሽናሊ ነው ድሪቨን የሚሆነው፣ ኢሞሽናሊ ነው አክት የሚያደርገው፣ የሚያስበው፣ የሚያቅደው ሁሉም ነገር ማለት ነው። እና አብዛኛው ሰው ትሬድ እያደረገ አይደለም። ስለ ካፒታሉ ምናምን ልተነስ ይችላል። እኔ የምናገረው ነገር ምንድን ነው? አብዛኛው ሰው ትሬድ እያደረገ ስላልሆነ እንዲያቁም፣ እንዲረጋጋ፣ ሰው የሚችሉ ሰዎችን እንዲፈልግ ወይ ደግሞ እነዛ የሚችሉ የሚባሉ ሰዎችን ደግሞ ትራክ ሪከርዳቸውን እንዲያረጋግጥ በመስራት ይችላል አይችልም? እንዴት ነው የሚችለው? ሪስክ ማኔጅመንቱ እንዴት ነው ያለው እውቀት እንዴት ነው የሚለው ትምህርታዊ ትንሽ እውቀቱ ያላቸው ሰዎች አትሊስት እንዴት ሜካኒክሱ እንዴት እንደሆነ የሚሰራው መገንዘብ አለብን። ስታቱ እንዴት እንደሚሰራ ማወቅ መቻል አለብን ማለት ነው። እና ብዙ የምናያቸው እኔ የማያቸው ሰዎች ብዙም ካፒታሉ ስላለህ አይደለም። አንተ ካፒታሉ ቢኖረም እውቀቱ ከሌለ ትሬዲንግ ላይ ምንም ማድረጋችን። ስለዚህ አብዛኛው ሰው ትሬደር አይደለም። አይዳውት እኔ አሁን አንተ በራሱ ትሬዲንግ ጀምረሃል፣ ግን ትሬደር ለመሆን ምን ያስፈልጉኛል ብለህ ከጠየቀኝ ልነግርህ ይችላሉ ሞር ማለት ነው።